ሃላላ ኬላ በዳውሮ ንጉሥ የተሰየመው የድንጋይ ካብ። የዳውሮ ዞን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግሥት አስተዳደራዊ መዋቅር ስር ከሚገኙ 6 ዞኖች መካከል አንዱ ነው። ከአዲስ አበባ በሻሸመኔ ወላይታ ሶዶ 455 ኪሜ፣ ከአዲስ አበባ በጅማ 479 ኪሜ ርቀት ላይ ይገኛል። ዳውሮ በደቡብ በጋሞ ጎፋ ዞን፣ በምዕራብ በኮንታ ልዩ ወረዳ፣ በሰሜን በጎጀብ ወንዝ ከኦሮሚያ ክልል ከጅማ ዞን፣ በሰሜን ምስራቅ ከሃዲያ ከምባታ ጠምባሮ ዞኖች ጋር በምስራቅ በወላይታ ዞን ያዋስኗታል። የንጉሥ ሃላላ ድንጋይ ካብ ሃላላ ኬላ የተገነባበት ዋና ዓላማ ዳውሮን ከውጭ ወራሪ ኃይል ፈረሰኛና እግረኛ ጦር ለመከላከል እንደሆነ ይነገራል። የድንጋይ ካቡ የጠላት መግቢያና መውጫ እንደሚሆኑ በሚገመቱ አካባቢዎች የጦር በሮች ቶራ ሚጻ በማዘጋጀት በእያንዳንዱ የጦር በር ጠባቂ ሹም ሚጻ የራሻ ሹመት በመስጠት የግዛት ወሰንና የሕዝብ ደህንነት ለማስጠበቅ እንደሆነ